አዲስ አበባ ውስጥ ነው ያለሁት ወይስ አሜሪካ ነው ያለሁት የሚለው ነገር ዛሬ አጠራጥሮኝ ነበር። ዛሬ ጥምቀትን በሲያትል አክብሬ ያለው የሰውን ብዛት ተመልከቱት። ጸበል ስንጠመቅ ራሱ ኢትዮጵያ ያለው ግፊ አልቀረም። ምንም ነገር አላመለጠኝም። በአሜሪካ ምድር ላይ እንደዚህ መከበሩ በጣም የሚያስደስት ነገር ነው። በጣም የገረመኝ ደግሞ መሀል ሲያትል ዳውንታውን ላይ ነው መንገድ ተዘግቶ እንደዚህ ታቦቱ እየተሸኘ የነበረው። ዳውንታውን ማለት በጣም ግርግር የሚበዛበት ቦታ ነው እና ይሄ መንገድ ተዘግቶ የኢትዮጵያ የጥምቀት በዓል እንደዚህ መከበሩ በጣም ነው የሚያስደስተው። እውነቱን ለመናገር ይሄ ሁላ ሰው ይገኛል ብዬ አላሰብኩም። እዚህ ጋር እንደምታዩት ቀሚሴን እንደ ቬሎ እየጎተትኩኝ ስጓዝ ነበር። ቀሚሱን እስኪ አንድ ጊዜ ለብቻው ነው ከሼሪስ ዲዛይን ነበር ያሰራሁት። አያምርም? እኔ በጣም ነው የወደድኩት። ለጥምቀት ያልሆነ ቀሚስ ይበጣጠስ አይደል አባባሉ። እንደዚህ ፏ ብትን ብዬ ነው የሄድኩት። የከተራ ቀን ደግሞ የለበስኩት ይሄን ነበር። የጥምቀት በዓል በአሜሪካ ይሄን ይመስላል በአጭሩ። ያመሰው ይበላል።